የቸል አይደለም ሆን ብለው ያው እንደምታውቀው እንደ ካራማራ እንደ ጂጭና ላይ እንደፈጠሩ ጫና በጫናና በጦርነት እናስገባለን የሚል ዓላማ ይዘው ነው እነዚህ ከወያኔ ጋር አብረው ከተማ መግባት መውጣት አፋድ ስራ አስፈጻሚም እንዳመራርም አፋድ ምንም እውቅና የለውም። ሄሎ ሄሎ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ማለት አይደለም አለ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን ሰላም። አሁን አረበኛ በዚህ ተደውል ነው። አዎ እንግዲህ ወንድሙ ላይ እየተኮሰ ነው። ምን ፍላጎት እንዳላቸው ግራ ገባ። አንድ ሰው ነው አሁን ደግሞ ዛሬ ተፈጠረ። ምን ገጥሞና አርመጣው ደግሞ አጮች ቁጥሩን እኮ ደግሞ ወጣው ገጠሙ። አረባክ አሁን ገጠመው የትኛው ሀይል ገጠመው? የጎንደር የበጋሻው ኃይል ነጅራ ተዘራን ወርቁ እና አብነቱ ሆነው ከበበላይነት እየመሩ ቆም ብለው መጣው። ለብዙ አምራሮች ነገር ነበር፣ ለነጁም ነገር ነበር፣ ላሉ አምራሮች ነገራቸው ነበር። አሳርፉ ብለን እየገፉን መጡ። ትናንትናም ገጠሙና ትናንትና እንደባነን ብለን ተነጋግረን ነገሩ እንዲረግብ አደረግን። ዛሬ ግን አጠቃላይ ኃይላችሁን ከወገራም ከጃም አጠናክረው መጣው ገጠሙን ነው። እሺ ይፈታል። ምን ዙሮ ላይ ቸልዳ ነበርና የምንጠቀምበት ዝም ብለው ሆን ብለው ውጡ ብለው ትናንትናም ተነጋገርን ነገርናቸው። ለሲሳይም ነግሬው ነበር፣ ሲያስቆማሉ ብሎ ነበር ጥረት እያደረገ ነበር። ዓላማው የቸል አይደለም ሆን ብለው ያው እንደምታውቀው እንደ ካራማራ እንደ ጂጭና ላይ እንደፈጠሩ ጫና በጫናና በጦርነት እናስገባለን የሚል ዓላማ ይዘው ነው። እንግዲህ ወንድሞቼ ስላሬ ላይ እንደተፈጨፉት አሁንም ሰው እየገደሉ አርበኛን እየገደሉ አማራ ነጻ እንደሚወጡ ገሬ ገራኛል። እስካሁን ገጥሞ ያለው እኮ አንድ ቆም ጥረት አድርጎ አሳልፎ ማለት የሚመለከታቸው አካላት ሁሉ ለማንኛውም አምራት ደውለናል። ከላይ እስከታች ድረስ ያለው አካል እንዲያውቁ አድርገናል። ግን ሊሰሙና አልፈለጉም። አሁንም ጦርነት ከፍተውብን ያለው ተስፋን ከመረጃና ከማስረጃ ጋር ለህዝባችን የምናሳውቅ መሆኑን እየገለጽ እነዚህ ከወያኔ ጋር አብረው ከተማ መግባት መውጣት ባንክ በር ላይ ፎቶ መነሳት ድል የሚመስለው ከንቱ ሊፈጠር እንደማይገባ ድርጊቱም ደግሞ የአማራ ህዝብ በተጠና መንገድ የተደረገበት የተገለለበትን መንገድ በተጠና መንገድ በሂሳብ የሚመለስ እንጂ በግርግር የሚሆን ነገር እንደሌለ ማሳወቅ ፈልጋለሁ። ምናልባት አርበኛ ካፕቴን ማስረሻ ያው አሁን አስተላልፎ ያው ተለቀቀው ይመስለኛል። እኔ እንኳን ሙሉ በሙሉ አላዳመጥኩትም፣ አልሰማሁትም ሙሉ በሙሉ። ማስረሻ ሰጥ ይባላል። የጎጃም ጠቅላይ ግዛት አዛዥና የኢንፎርሜሽን ወኪል የውጭ ግንኙነትና ዲያስፖራ ጉዳዮች ኃላፊ ነው። እንደሚታወቀው ሰሞኑን በ2000 መስከረም ወር 2018 ጀምሮ የአማራ ፋኖ ትግልን ፍሬ እንዳያፈራና የአማራ ህዝብ ጥያቄም እንደተዳፈነ እንዲቀር አንዳንድ እንቅስቃሴዎች እየተደረጉ እንዳሉ የሚታወቅ ነው። በዚህ እንቅስቃሴ ላይ የአማራ ፋኖ ሊያሳካቸው የሚገቡ ጥያቄዎች ይዟቸው ከቤት የወጣው ጥያቄ እንዳይመለስ ብቻ ሳይሆን ተጠልፎ በታሪካዊ ጠላቶቻችን እጅ መውደቁ በተወሰነ መንገድ አይተናል ማለት ነው። እንግዲህ የአማራን ጥያቄ ለማስመለስ የአማራ ጠላቶች ጋር መሰለፍ የህዝብ ክህደት ከወያኔ ጋር ተሰልፎ ከህወሓት ጋር ተሰልፎ የአማራን ህዝብ ጥያቄ አስመልሳለሁ የሚል አማራባት ተተማራው አባል በህዝባችን ላይ ታሪካዊ ነገር እየፈጸመ የአማራ ፋኖ ህዝባችንን የአማራ ህዝብና ኢትዮጵያን እንደ ሀገር
እንድትቀጥል ከሚፈልግ የኢትዮጵያ ወዳጅ ጋር ሆነን ያቋቋም ነው። አሁን በዚያ ልክ እየታገልን ያለን መሆናችን የሚታወቅ የህዝቡን ትግል እና የፋኖን ትግል ጠልፈው ለታሪካዊ ጠላቶቻችን ሰጥተው የአማራ ህዝብ ጥያቄም እንዳይመለስ ሌላው ኢትዮጵያ እንድትበተን የሚፈልግ ኃይልና በዚያ ልክ የሚንቀሳቀስ አካል እንዳለ በግልጽ አይተናል ማለት ነው። ይሄ ክህደት መሆኑን አውቆ እኛም እንደ ፋኖ ይህንን ከታሪካዊ ጠላቶቻችን ጋር የቆመን አካል በጠላትነት ፈርጀን እኩል የምንታገለው መሆኑን በዚህ አጋጣሚ ለማስረዳት ፈልጋለሁ። እኛ ኢትዮጵያ እንወዳለን። ኢትዮጵያ እንደ ሀገር እንድታድግ እንፈልጋለን። እንደ ሀገር እንድትቀጥል እንፈልጋለን። ግን የወያኔን ዓላማ ይሄውም ደግሞ ኢትዮጵያ እንድትበታተንና ደካማ ሀገር እንድትሆን የሚፈልግ አውዳሚ ስብስብ እንደሆነና በህዝብ ትግል አንድ አካባቢ ላይ እንደመሸገም ይታወቅ ነው። የዚህ አጋርና የዚህ ፈረስ ሆኖ መምጣት ግን ክህደት በመሆኑ ማቆም እንዳለባቸው በፋኖ ስንንቀሳቀስ፣ በነፃ አውጪ ስንንቀሳቀስ፣ በአርበኝነት ስንንቀሳቀስ ማንኛውም አካል ሊያቆም እንደሚገባ መናገር ፈልጋለሁ። ዝርዝር ሁኔታዎችን በስፋት ከመረጃና ከማስረጃ ጋር ለህዝባችን የምናሳውቅ መሆኑን እየገለጽ ስለዚህ በግራም በቀኝም ያሉ የፋኖ አመራሮች እና የፋኖ አባላት በራሳችን መቆም እንችላለን። በራሳችን መቆም አለብን። በበሰበሰ ቅንቡላ የሚሸወድ የአማራ ወጣት እንደሌለ መታወቅ አለበት። ስለዚህ ነው በራሳችን እንቆም። ህዝባችን ትጥቁንም ስንቁንም እየገዛ 2 ዓመት 3 ዓመት አታግሎናል። ከዚህም በላይ ትግሉ ቢረዝም ሊያታግለን የሚችል ህዝብ ወርቅ የሆነ ህዝብ እንዳለ ተረድቶ በራሳችን እንድንቆም እንጂ ታሪካዊ ጠላቶቻችን ከህዝባችን እንደ ኢትዮጵያ እንደ ሀገር ደግሞ በኢትዮጵያ ላይ የሚቆምር ማንኛውም አካል ጋር አብሮ መቆም አስፈላጊ አለመሆኑን አውቀው ወደኛ እንዲመጡ ወደ ድርጅታችን እንዲመጡ ጥሪ ማድረግ ፈልጋለሁ። አመሰግናለሁ። ምናልባት አርበኛ ካፕቴን ማስረሻ ያው አሁን አስተላልፎ ያው ተለቀቀው ይመስለኛል። እኔ እንኳን ሙሉ በሙሉ አላዳመጥኩትም፣ አልሰማሁትም ሙሉ በሙሉ። ዞሮ ዞሮ በደረሰኝ መረጃ እንዲሁም እንደ አፋድ ስራ አስፈጻሚም እንዳመራርም አፋድ ምንም እውቅና የለውም። አፋድን ምንም የሚወክል ነገር እንደሌለ ነው በእኛ ጋር ያለን። እንደ ግልም እንደ ድርጅትም ምንም የምናውቀው ነገር የለም። አፋድንም የሚወክል አይደለም ብዬ ነው የምገልጽ። ፎርሜሽን እና እንደዚሁ በሶሻል ሚዲያ ላይ አንዳንድ ሰዎች ሀሳቡን ባስረዱ ይልክ ነው እንጂ ፈጽሞ እንደዚህ አይነት ነገር አሁን ካለንበት ወቅታዊ ሁኔታ ሁላችንም በስራ ተወጥረን ስላለ በዚህ ጉዳይ ላይ ምንም ገና እንትን አላልንም። ምክንያቱም ይሄ ህዝባችን እና ሌላውም ተመልካች ግልጽ እንዲሆን በሚል ነው አሁን በዚህ ሰዓት እየተነጋገርን ያለ ነው። ምክንያቱም አሁን ወቅቱ ያው እንደሚታወቀው ብዙ ነገር አለ። ምናልባት ይሄን የምናወራበትን የአክሰስ ለማግኘት ብዙም ያስቸግራል እና ስለዚህ በዚህ ጉዳይ ላይ ምንም የተነጋገርነው ነገር ገና የለም። ግን በተሰጠው መልእክት በአጠቃላይ አፋድ ምንም እውቅናም እንደ አፋድም ተደረገም ማንም ሀሳቡን የሚያውቀው ማንኛውም አመራር የለም ማለት ነው እና በጥቅሉ ያው እንግዲህ ምናልባት አንዳንድ ኮሜንት ከሰጡን ወይም ደግሞ ያየነው በአንዳንድ እንትን ላይ ሰጡን መልእክት ማለት ነው። ከልብስም ከምንም አንጻር እንደሚታወቀው ፋኖ ወጥ የሆነ ዩኒፎርም የለውም። ነገር ግን በአጠቃላይ ይህንን ሁኔታ በፋኖ ደረጃ ቢሆንም እንኳን ያው ሌሎችንም ከዚህም የዘለለ ሌሎችን ልብሶች ያገኘነውን ልዩ ኃይልም ሌላም ፌደራልም እና ሌሎችን እንጠቀማለን። ግን በጥቅሉ ከተሰጠው አንግል ከተብራራው ሁኔታ በጥቅሉ በድጋሚ ማሳሰብ የምወደው ይህ የአፋድ አቋምም የአፋድም እንዳልሆነ መላው ህዝባችንም ሆነ ሰራዊታችንም ማንም በእንደዚህ አይነት ነገር ላይ የተነጋገረበት እንደሌለ ነው በድጋሚ ማሳሰብ የምወደው።